እንደተለመደው ዛሬ ደግሞ አንድ እጽዋት ላስተዋውቃችሁ። እንግዲህ እንደሚታወቀው እኔ እጽዋትን ባህሪያቸውንና የሚሰጡትን ጥቅም ማስተዋወቅ ነው። በተለይ ስማቸውን በትክክል ማወቅ ለብዙዎች ስለሚጠቅም ነው። ለሐኪሞች ይጠቅማል፣ ለፋርማሲስቶች ይጠቅማል፣ ለመድኃኒት ቀማሚዎች ይጠቅማል። ስለዚህ እነዚህ ሰዎች ደግሞ እነዚህን በትክክል ከተጠቀሙባቸው ስራቸውን በሚገባ ሊሰሩ ይችላሉ እና ምናልባት የተወሰነ አስተዋጽኦ ይኖረዋል ማለት ነው። ዛሬ እንግዲህ ላስተዋውቃቸው የፈለግኩት ካሉሲና አኒሳታ የሚባል እጽዋት ነው። ካሉሲና አኒሳታ ማለት ልምጭ ነው። እንግዲህ ልምጭ ብዙ ጊዜ በተለይ ከተሞች አካባቢ ለመፋቂያነት ልጆች ይዘውት ሲዞሩ እናያለን። ሰዎች ይጠቀሙበታል። በርካታ ጠቀሜታ አለው። ልምጭ እንግዲህ በሌላ በኩል ሆርስውድ ወይንም ማጉኝ ይባላል። በመድኃኒትነቱ በኢትዮጵያ በጣም የታወቀ ነው። ብዙ ጊዜ በወይና ደጋና በደጋ አካባቢ ይበቅላል። እስከ 3000 ሜትር ከፍታ ድረስ ይበቅላል። በርካታ ጠቀሜታ ነው ያለው። ለጨጓራ ህመሞች፣ ለትኩሳት፣ እንደገና ሴቶች ደግሞ በቀላሉ ለአባለዘር በሽታ እንዳይጋለጡና በሚወልዱበት ጊዜ ደግሞ ወተት እንዲወጣቸው ለማድረግም ይሰጣል። ቅጠሉ እንግዲህ በውስጡ በርካታ ኬሚካሎች ስላሉት ለአፍ ንጽህና ከማፋቂያነቱ ባለፈ ለአፍ ንጽህና፣ ለመጥፎ ሽታም ማስወገጃ ይሆናል ማለት ነው። በሌላ በኩል ለጆሮ ህመምም እንደዚሁ ይጠቅማል። ቅጠሉ ተጨምቆ እንደ ጆሮ ጠብታ ጥቅም ላይ ሊውል ይችላል። ቅጠሉ ለአለርጂ እና ለቁስል ጸረ ባክቴሪያም ባህሪ ያለው ተባዮችና ነፍሳትንም ያርቃል። ልምጭ ባለበት አካባቢ ወይም ቅጠሉ ባስቀመጥንበት ጊዜ እንደዚሁ ነፍሳት፣ ተባዮች ከአካባቢ እንዲርቁ ያደርጋል። በሌላ በኩል እንግዲህ የርኩስ መንፈስም ይብላኝ ያስወግዳል ተብሎ ይታሰባል። የእባብ ንክሻንም እንደዚሁ ለእባብ መርዝ መድኃኒትነት ወይንም ማርከሻ ያገለግላል። እንጨቱ እንግዲህ ለተለያየ አገልግሎት ይውላል። ለተለያዩ የእጅ መሳሪያዎች እጀታ ይውላል። ለዘንግም ይሆናል። ፍሬው ወፎችም ሰዎችም ይበሉታል። እኔ በእርግጥ ልምጭ አውቃለሁ፣ ሲበላ ግን አላየሁትም። ነገር ግን ጽሑፎች እንደሚበላ ይናገራሉ። እንግዲህ ቅጠሉ ደርቆና ተፈጭቶ ደግሞ ለሽቶ ይላል። ጥሩ መዓዛ ያለው ስለሆነ ማለት ነው። ስለዚህ ልምጭ እንግዲህ እነዚህን ሁሉ አቅም ካለው እንግዲህ ለነዚህ ለመጠቀም ጥረት ማድረግ ያስፈልጋል ማለት ነው።